በቀሉ በቀሉ ቀንሽ ደረሰ በቀሉ 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 ቀንሽ ደረሰ በቀሉ በኩዬ በክዋ በክነት በቀሉ በቀሉ ቀንሽ ደረሰ በቀሉ በኩዌ በክዋ በክዬ በክዋ በክዬ በክዋ በክዌ በክዋ ባለፈው ጨዋታ እኔ በጣም ደካማ ጎን ኖሮኝ ሳይሆን በጣም ብዙ ኪሎ ካታርጌ ስለገባውኝ መቆም ራሱ አልቻልኩም። ኪሎ በራሱ ኪሎ ነው እኔ እጄ ተጫወትኩት። ያ ማለት ረቢቅ ትላንትና ዱሬሳን ኢንተርቪው አድርጌ ነበርና ባለፈው በዩቲኤፍሲ 01 ላይ ባደረግነው ፋይት እኔ ደካማ ጎን ኖሮኝ አይደለም ያሸነፈኝ፣ ኪሎ ከልክ በላይ ከተወፈ አድርጌ ስለነበረ አቅም አልነበረኝ፣ መቆም እንኳን አልቻልኩም ነበርና ለዛ ነው ያሸነፈኝ እንጂ ችሎኝ አይደለም እያለ ነበርና ባለፈው ኪሎ አንተ ወደሱ መምጣት አልቻለኩም ወይ መሀል ላይ መገናኘት አልቻላችሁ ነበር? ኪሎ በራሱ ኪሎ ነው እኔ እጄ ተጫወትኩት። ያ ማለት እሱ በኢትዮጵያ በ7 ኪሎ ሻምፒዮን ነበረ። ያ ሻምፒዮን የሆነው ደግሞ እኔንና አንድ ግሪካዊ ነው ምናምን አሸንፎ ነው የ7 ኪሎ። በዛው በ7 ኪሎ ነው የተጫወት ነው። የተፈራረምንበትም ወረቀት አለ። እኔ እንጃ እሱን አላየውም ይሆናል እንጂ ፌዴሬሽን ራሱ በ7 ኪሎ ነው ያጫወተን። 68 ኪሎ ላይ ነው እኔ የሄድኩት እያለ ነበር። የሚባል ነገር የለም። በ7 ኪሎ ነው ተፈራርመን የተጫወት ነው። ምናልባት የዛን ቀን 68.90 ምናምን ነበረ ሲመዘን። ያ ማለት በ68 ተጫውቷል ማለት አይደለም። ኦሬዲ 7 ኪሎ እንዲመጣለት ከታድጎ መጣ፣ ኦቨር ቀንሷል ማለት ነው። የራሱ ችግር ነው። 7 ኪሎ ነበር ይዞ መምጣት የነበረበት፣ በ7 ኪሎ ነው የተነጋገርነው እንጂ 68 እና ምናምን ተብሎ አይደለም። እንደውም መጀመሪያ አካባቢ ስንት ኪሎ ነው ምናምን እኔ እሱን አስፈቅጄው ነው እንደውም 7 ኪሎ ራሱ የሰጠሁት። ተሼን ራሱ ተጠይቀው ስንት ኪሎ ነው ምናምን 73 ነው። በቃ 3ቷን ቀንስና 7 ኪሎ ላይ እንጫወታለን። እኔ 64 ነበርኩኝ። እኔ የራሴ ኪሎ ይዤ እመጣለሁ፣ አንተ ግን 7 ኪሎ ሁን። በቃ አለቀ። በ7 ኪሎ ነው የተጫወት ነው እንጂ እኔ ጋር 68 ና ተብሎ አይደለም። እሱ አንተ የስንት ኪሎ ተጫዋች ነው? እኔ 67 አንተ እሱ ደግሞ 73 7 ኪሎ ነው የሚጫወተው። ኢትዮጵያ ላይ በ7 ኪሎ ነው ሻምፒዮን የሚያነበር። 73 ኪሎ ተጫዋች ነኝ ነበር ያለው። 73 ከማን ነው የተጫወተው? ሲለፈልፍ የነበረው 70 ኪሎ የኢትዮጵያ ሻምፒዮን ነኝ ነው ሲል የነበረው። እኔን አሸንፎኝ ከዚህ በፊት ማለት ነው። እና ያንን 70 ኪሎ ራሱ ሞልቼ አልነበረም በፊት የምጫወተው። ዝም ብዬ በራሴ ኪሎ ሆኜ ግን እሱን እገጥመው ነበር። አሁንም በ7 ኪሎ ነው የተጫወት ነው። አይ አልተሸነፍኩኝም የሚልም ከሆነ ደግሞ እንደገና በ7 ኪሎ እንደግማለን ሌላ ጊዜ። ኢቲኤፍሲ 03 ላይ በ7 ኪሎ አው በ7 ኪሎ ከዛ በላይ ቀንሶ እንዲመጣም አልፈልግም፣ ይጎዳል። የምር ነው 67 ነው እኔ ጋር አይመጣም። በ7 ኪሎ እንደገና እንጫወታለን። ኪሎ አስተካክሎ ከመጣ ካንተ ምን ይጠብቅ ብዬው ነበርና ሌላ ዱሬሳ ዱላዮችን መሸከም አይችልም ምን አያለ ነበር እኮ። በ7 ኪሎ ነው እሱ 73 አይደለ? እኔ 67 ነኝ። 3 ኪሎ ጨምራለሁ፣ 3 ኪሎ ይቀንሳል። ኪሎ እኮ 7 ኪሎ ነው ግን አላቅም 73 ነኝ ምናምን የሚለው እንዴት እንደሆነ አላቅም። ወደፊት እጄ ጋፈጣለሁ ካለ ግን ሟች ነው ረቢቅ። ዱሬሳ ልክ አይደለም። ያ ጨዋታ የተደረገው ለዱሬሳ ብቻ ነው። ስካይ ጋይ ፋይት ሲያደርግ ምን አይነት ጨዋታ ነው መጫወት የነበረበት? እንዴት ፋይት ማድረግ አለበት ብዬ ጠይቄው ነበርና ከኔ ጋር ሲጫወት እንደነበረው ነው መጫወት ያለበት። ወደ ኋላ እየሸሸ መጫወት አለበት። ካልሆነና ለመጋፋት የሚሄድ ከሆነ ረቢቅ ሟች ነው። ምክንያቱም ስካይ የሚባለው የደቡብ ሱዳናዊ ፋይተር በጣም ክሊንቺንግ ኤልቦ በጣም ይችላል፣ ጥንካሬ ይበልጧል፣ የቁመት አድቫንቴጅ አለው ምናምን ሲል ነበርና ትክክል ነው ይሄኛው ሐሳብ? ልክ አይደለም። ልክ አይደለም። እኔ ማሳየውን ያያል እዛ ውስጥ። ልክ ዱሬሳ ልክ አይደለም። ያ ጨዋታ የተደረገው ለዱሬሳ ብቻ ነው። ለዚህኛው ሌላ ጨዋታ ነው የተዘጋጀለት። ሌላ ጌም ፕላን ነው። ሌላ ጌም ፕላን አለው። ስለዚህ ወደ ኋላ እየሸሻለ ምክንያቱም ዱሬሳና ይሄኛው ልጅ በጣም የተለያዩ ነገሮች ናቸው።
ስለዚህ የዚህኛው የልጁን አጫዋወት ራሱን ይዤለት እመጣለሁ። ያኛው ለዱሬሳ የሚሆን ነው እንጂ ለዚህኛው ልጅ አይሆንም። ምን አይነት ተጫዋች ይመስላል ስካይ የሚባለው? በፈጣን ልጅ ነው። ትንሽ ዱላዎችን ያከታተላል። እንደውም ዱሬሳ ረጋ ብሎ ነው የሚጫወተው። የኛው በጣም ፈጣን ነውና ፈጣን ሰው ደግሞ እንዴት እንደምቆጣጠር አሳየዋለሁ የዛኔ። ስለዚህ ለስካይ ጌም ፕላን ነሐሴ 1 እናያለን ማለት ነው። ነሐሴ 1 ታይቷላችሁ። ኢቲኤፍሲ 03 ጠብቁ። ረቢቅና ድሬሰን አበሻ ይኸውላችሁ ውድድሩ ከመጀመሩ በፊት ገና ሳንፈራረም በፊት ማለት ነው ከጎኔ ያልተለየው ታረቀኝ ካፒቴን የኪያ ኪት ኢምፖርት ኤክስፖርት ሲኢኦ ዛሬም 50 ቲሸርት አምጣ እኔ እያለሁልህማ አትጨነቅም አትቸገርም ብሎ ይኸውላችሁ ከመጀመሪያ ጀምሮ ታይላንድ ሲሄድ ከኔ ጋር ነበር፣ ዱባይም ሲሄድ ከኔ ጋር ነበር። ከዛ በፊትም ገና ከፊርማው በፊት ለዝግጅት ብሎ ብዙ ወጪ አውጥቷል። ቢያንስ በሚሊዮኖች አውጥቷል ወጪ ማለት ነው። ዛሬ ደግሞ ይኸው 50 ቲሸርት ይዤ ነው መጥቻለሁ። ታሬ በግሬት ታሬ በግሬት ያጋጫል ከብር የሚባለው እሱ ነው። ይኸውላችሁ ትልቅ ሰው ነው። እንግዲህ የእሱ አካውንት ከታች ሜንሽን አደርግላችኋለሁ። 100 ሺህ አይደለም 200 ሺህ ፎሎወር መግባት አለበት ማለት ትልቅ ሰው ነው። ለስፖርቱ ትልቅ አስተዋጽኦ እያደረገ ያለ ጀግና ወጣት ባለሀብት ነው ታሬ። እንግዲህ ቀጥልበት ታሬ ጀግናችን። በጣም ያሸነፈ ደግሞ ከዚህ በላይ አላ ደማን ነው ማፈሰው። አትጠሪ የዛሬ ሳምንት አይደል? የዛሬ ሳምንት በቀሉ ደማ ይፈሳል። ተዘጋጅ አበሻ ማለት ነው። እንግዲህ ተዘጋጁ። አንዱስ ገብተን ሴሎ ለመደገፍ ይችላል። እንግዲህ ትጠራጠራላችሁ እንዴ? እና ታረቀኝ ካፒቴን አካውንት ከስር 100 ሺህ መግባት አለበት። 100 ሺህ መግባት አለበት። 100 ሺህ 200 ሺህ 1 ሚሊዮን ማስገቡት። ፎሎ አድርጉ የኔ ወዳጆች ማለት ነው። ለሱ ፎሎ አድርጉ። ታዲያ ይዋል ድሬስ ቴንክ ዩ እናመሰግናለን። የወሰጆ ቲሸርት ገዝተናል 50 ቲሸርት እናመሰግናለን። ቴንክ ዩ እመጃቱ ፎሎ አደረገ ታረቀኝ ካፒቴን አበሻ ዛሬ ጀሞ ነው የምንገኘው። ጀሞ ቡቲክ ነው የምንገኘው። የወንድ አልባሳት ሁሉም አለ እያሉ ነው። ብራንድ ጫማ፣ ብራንድ ሱሪዎች፣ የቱርክ ሱሪ የፈለጋችሁት የቻይናም ሁሉም አለ እያሉ ነው። ጃኬት፣ ኮት፣ ሱፍ፣ የህፃናት ቦርሳ ሁሉም በፊክስ ፕራይስ እኛ ጋር አለ በርካሽ እያሉ ነው። ስፔሻሊ ደግሞ ሴዶ ብሎ ለመጣ ምንም አይነት የትኛውም አይነት እቃ ቢገዛ የ5% ቅናሽ አለ እያላችሁ ነው። ስፔሻሊ ደግሞ ይሄን አዲስ አመት በቃ ኑ እኛ ጋር ተንበሽበሹ እያላችሁ ነው። ጀሞ ቡቲክ መምጣት ብቻ ነው። ሸሚዙም ከፈለጋችሁ ሁሉንም ሁዲዩም ከተፈለገ ጀሞ ቡቲክ እኛ ጋር ነው ያሉ ነው። ጀሞ ቡቲክ ይለያል። ከች በሉ። ለማንኛውም አድራሻችን ጀሞ 1 አደባባይ ናይል ማደያ ፊት ለፊት እንገኛለን እያሉ ነው። በታች ሸምሩ። Serena, nena, nena, serena, serena.